የአርሰናልና የአስቶን ቪላን ጨዋታ በጉጉት እየጠበቅን ባለበት በዚህ ሰዓት አርሰናሎች ስማቸው ከተጫዋቾች ዝውውር ጋር በመነሳት ላይ ይገኛል። አርሰናሎች በጉዳት ስብስባቸው እየተጠቃ ሲገኝ በአስቶን ቪላው ጨዋታ አለቃው ሚካኤል አርቴታ እነማን እንደሚሰለፉ በግልጽ እስካሁን አላስታወቁም። እንደ መረጃዎች ከሆነ ግን ዴክላን ራይስ ምናልባትም በዚህ ጨዋታ ላይ ሊሰለፉ እንደማይችሉ እየተዘገበ ይገኛል። ይህ ጨዋታ በጣም ወሳኝ ነው፣ ምክንያቱም ማንቸስተር ሲቲ ከአርሰናል ያለው የነጥብ ልዩነት በ5 ነው። ፔፕ ጋርዲዮላ እና ማንቸስተር ሲቲ ከዚህ በፊት ባላቸው ልምድ መሰረት ከዚህ በኋላ ጠንከር ብለው ሊጉ ላይ የሚመጡበት እድል ሊኖር ስለሚችል አርሰናሎች ያላቸውን አጋጣሚ በሙሉ እንደሚጠቀሙ ይገመታል። አርሰናሎች ግን ጉዳይ እያሳሰባቸው ይገኛል። በዚህ ዙሪያ የምንላችሁ ነገር ይኖራል። በተጫዋቾች ዝውውርም ጉዳይ ገና የተጫዋቾች ዝውውር ሳይከፈት እንዲሁ ስማቸው ከተለያየ ተጫዋቾች ጋር መነሳት ጀምሯል። እስከ መጨረሻው ተከታተሉን ዘንድ በመጋበዝ ወደ መረጃዎቻችን እናመራለን። አርሰናሎች በሰፊው ስማቸው ከወጣት ተጫዋቾች ጋር መያያዙ ቀጥሏል። አዩብ ባውዳዲ ይባላል። የፈረንሳዩ ሊል የመሃል አማካይ ተጫዋች ሲሆን በ10 ቁጥር ቦታ እንዲሁም በ6 ቁጥር ቦታ ላይ በመጫወት ጥሩ ብቃትን እያሳየና በብዙ ትልልቅ ክለቦች እነ ቸልሲን እና ፒኤስጂን በመሳሰሉ ትልልቅ ክለቦች እይታ ውስጥ ያለ ሲሆን አዲሱ የአርሰናል ዳይሬክተር አንድሬ በርታ ከዚህ በኋላ አርሰናልን ወደፊት ለረጅም ጊዜ በሚያገለግሉ ተጫዋቾች ክለቡን ለማጠናከር በሚያደርጉት ተግባር ውስጥ አዩብ ባውዳዲን የ18 ዓመት የፈረንሳዩ ሊል የመሃል አማካይ ነው። በ2007 የተወለደ ድንቅ አማካይ ነው። በብዙ ክለቦች እይታ ውስጥ የገባ ተጫዋችን ለማስፈረም ጥረት እንደሚያደርጉ በስፋት ዛሬ የስፖርት መገናኛ ብዙሃን እየዘገቡ ይገኛሉ። ይህ ተጫዋች ገና የ18 ዓመት ተጫዋች ሲሆን አርሰናልን ወደፊት በተለይ ዴክላን ራይስ ገና 26 ነው። ዴክላን ራይስ እሱን ወደፊት ይተካል በሚል እሳቤ ወደ አርሰናል እስከ 45 ሚሊዮን ዩሮ ይገመታል። ይህ ተጫዋች ከአርሰናል ጋር በሰፊው ዛሬ ስሙ ሲያያዝ ውሏል። እንዲሁም ደግሞ ሮድሪጎ ሜንዶዛ የሚባለውን የኤሊቼን የመሃል አማካይ የ20 ዓመት ተጫዋች እንዲሁ አንድሬ በርታ ለማስፈረም ጥረት እያደረጉ እንደሆነ ዛሬ በስፋት እየተነገረ ይገኛል። አንድ የአርሰናል ደጋፊ ለአንድሬ በርታ እንዳላቸው ከሆነ በርታ you changed my life ማለት በርታ ህይወታችንን የአርሰናልን የዝውውር ስኬት በጣም አበርትተዋል፣ እናመሰግናለን ነበር በማለት አድናቆቱን ለአንድሬ በርታ የገለጸው። አንድሬ በርታ ይህንን የሚመሰክር ልዩ ብቃት እያሳዩ ይገኛሉ። ከአርሰናል ጋር በተገናኘ የጉዳት መረጃ ጋብሪኤል ማጋላሽ ቢጋቢ እስከ ዲሴምበር ላይሰለፍ እንደሚችል መጨረሻ ድረስ ላይሰለፍ እንደሚችል በታይ ጉዳት እየተዘገበ ይገኛል። ካይ ሃቨርትም በቅርቡ ሊመለስ እንደሚችል አሰልጣኙ ሚካኤል አርቴታ አስታውቋል። የዴክላን ራይስ ጉዳይም ግልጽ አይደለም። ዴክላን ራይስ በጉዳት በብራይተኑ ጨዋታ እያነከሰ ነበረ የወጣው። ዴክላን ራይስ ምናልባት ለዚህ ጨዋታ ላይ ሊደርስ ይችላል የሚሉ ጭምጭምታዎች እየወጡ ይገኛሉ። ዊሊያም ሳሊባም እንዲሁ በግጭት ምክንያት ላለፉት ጨዋታዎች አምልጦት ነበረ። ዊሊያም ሳሊባ ለአስቶን ቪላው ጨዋታ ሊደርስ እንደሚችልና የሚከተለው የቤስት 11 አርሰናል አስቶን ቪላን በሚገጥምበት ጨዋታ ላይ የሚሰለፉ ተጫዋቾች ዝርዝር ራያ በበረኛ ዋይት፣ ቤንጃሚን ዋይት በቀኝ ክንፍ፣
የሚገርም ብቃት ነበረ ባለፈው ጨዋታ ያሳየው ቤንጃሚን ዋይት፣ ዊሊያም ሳሊባ እና ሂንካፒዬ የመሃሉን ተከላካይ መስመር እንዲሁም ካላፊዮሪ ሪኪ ካላፊዮሪ በግራ ክንፍ እንዲሁም ኦዴና ዙቢ መሃል ላይ እንዲሁም ምናልባት ዴክላን ራይስ በጉዳት ለዚህ ጨዋታ የማይደርስ ከሆነ ሜሪኖን ልናይ የምንችልበት እድል ሊኖር እንደሚችል ይገመታል። በግራ ክንፍ ምናልባትም ደግሞ ኤዜን የምናይበት እድል በሰፊው እየተዘገበ ይገኛል። አሁን በስፋት እንደ ብዙ መረጃ የስፖርት መረጃዎች ዘገባ ከሆነ ሜሪኖ የ9 ቁጥርን ቦታ በቋሚነት የአርሰናልን የፊት መስመር መምራት አለበት የሚሉ መከራከሪያዎች እየወጡ ይገኛሉ። በተለይ ደግሞ በዘንድሮ የውድድር ዓመት ወደ 30 ጎልና አሲስት ለአርሰናል ማበርከት የቻለው ያለ ቦታው የተጫወተ ያለው ማይክል ሜሪኖ በቋሚነት እነ ቪክቶር ጊኮሬሽን የመሰሉ የአውሮፓ ድንቅ አጥቂዎችን በማስቀመጥ ምናልባትም እሱ መምራት አለበት የሚል ክርክር እየተነሳ ይገኛል። በአስቶን ቪላው ጨዋታ ምናልባትም ዴክላን ራይስ በሙሉ ጤንነት ላይ የሚገኝ ከሆነ ሜሪኖ የፊት መስመሩን የአርሰናልን የፊት መስመር ሊመራ እንደሚችል በስፋት እየተነገረ ይገኛል። የሚካኤል አርቴታና እንዲሁም ደግሞ የኡናይ ኤምሬ ትግል በነገው ዕለት ከዚህ በፊት አርሰናልን ከዋንጫ ያስቀረው አስቶን ቪላ ነበረ። ዘንድሮስ በጣም በጉጉት የሚጠበቀው ይህንን ጨዋታ አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ አስቶን ቪላ በሶስተኝነት ላይ የሚገኝ ክለብ ነው። እዚህ ቦታ ላይ ለመገኘት ያ ጥሩ ኮንሲስተንት የሆነ ብቃት በማሳየት ነው እንግዲህ እዚህ ደረጃ የደረሰው። አርሰናሎች ይህንን ጨዋታ ማሸነፍ የሚችሉ ከሆነ ዘንድሮ በስፋት በብዙ አናሊስቶች እየተነገረ እንዳለው ምናልባትም ይህ ዘንድሮ የፕሪሚየር ሊግ ማረፊያው ለንደን ኖርዝ ለንደን ሊሆን እንደሚችል በስፋት እየተዘገበ ይገኛል። አርሰናሎች ምን ሊያሳዩን እንደሚችሉ በነገው ዕለት አድማጮቻችን አብረን በመከታተል እንድንከታተል በመጋበዝ መልካም እድል ለመድፈኞቹ አርሰናሎች። ሮድ ስፖርት